እንደሚታወቀው ምድር ክብ ስለሆነች ስትንቀሳቀስ የሌሊት ጊዜ እንደየቦታው የተለያየ ይሆናል። እዚህ ዛሬ ሌሊት ለምሳሌ በዚህ ሰዓት ከዚህ ውጭ ያሉ ሌሎች ሀገሮች ላይ ገና አልመሸም ይሆናል። አንዳንድ ቦታ ላይ ደግሞ መሽቶ እየነጋ ሊሆን ይችላል። ምስራቅ አካባቢ ያሉ ሀገሮች ቀድመው ቶሎ ይመሻሉ። ምዕራብ ደግሞ ከዚያ በኋላ ነው ምሽቱ ወደነሱ ይመጣው፣ ሲነጋም እንደዚያው ማለት ነው። እና ታዲያ ይህ ከሆነ አላህ Subhanahu Wa Ta'ala የሌሊቱ 1/3 ሲቀር ይወርዳል ካላችሁ የዚህ ትርጓሜ አላህ ሁሉ ጊዜ እንደወረደ ይቀራል ማለት ነው። ምክንያቱም ያው 1/3 እዚህ ቢሆን የሚቀጥለው ሀገር ላይ ደግሞ ቀጥሎ ይገባል ጊዜው እና እንዴት ሊሆን ይችላል ይላሉ። የዚህ ምላሽ ፍልዓቀቅ አለፍ ብሎ ተመልሷል። ወይም ከዚህ በፊት መልሼዋለሁ። ምንድነው አላህ Subhanahu Wa Ta'ala ይወርዳል ሲባል እንደ ፍጡር ማለት አይደለም። እናንተ ችግራችሁ የአላህን ባህሪያት የምትረዱበት ይዘት የፍጡራንን ባህሪያት የምትረዱበት ይዘት ራሱ መሆኑ ነው። ለዚህ ነው እናንተ ከማንም በፊት አመሳሳዮች ናችሁ። ያንን አእምሮአችሁ ውስጥ የተፈጠረውን አባዜ ለመሸሽ ስትሉ ነው ወደ ተእዊል የምትሄዱት እንላቸዋለን። ገብታችኋል? ስለዚህ እነሱ የሚያስቡት እንደ ፍጡር መሆኑን ነው። ከዚህ አንፃር ነው እንዲህ ከሆነ ብለው ለአላህ Subhanahu Wa Ta'ala ምሳሌዎችን ضرب የሚያደርጉት። አላህ በቁርአን ደግሞ فلا تضربوا لله الامثال ይላል። يقيسون الله عز وجل بخلقه ወምተሚያ ከዚህ በፊት እንዳሳለፍነው ولا يقاس بخلقه ይላል። ሰለፎችም ይሄን ሁሉ ያረጋግጣሉና ይህ አይነት ቅያስ ነው ለዚህ የሚያበቃቸው ማለት ነው። ስለዚህ ይሄ ውድቅ መሆኑን ማወቅ ቀላል ነው። ተግባባ? እና ሌላው ደግሞ ለዚሁ የምንሰጠው ምላሽ የአላህን ባህሪያት አስመልክቶ የሚደንቀው ተአምር ይሄ ብቻ ነው እንዴ? ብዙ የሚደንቁ ነገሮች አሉ አይደል እንዴ? ለነሱስ እንዲህ አይነት ጥያቄዎች ለምን አታቀርቡም? ለምሳሌ አላህ Subhanahu Wa Ta'ala ሰዎች አንድ ላይ ሲናገሩ ሁሉንም አንድ ላይ ይሰማቸዋል። ሁሉም በአንዲት ቅጽበት እያወሩ ማለት ነው። ለሁሉም የሚያስፈልገውን ነገር ይሰጣል። ይሄን ብቻ አይደለም። መልእክተኛችን እንደ ምሳሌ في صحيح مسلم حديث أبي هريرة من يقال قال الله عز وجل قسمت الصلاة بيني وبين عبدي نصفين ولعبدي ما سأل. الله صلاة على سورة الفاتحة مالتنا وزيه لي لولت كفيات هلو ولكن ما شو الله يودس بتنا ما شو دقمو يا الله بارع الله أن يمات سنبت يميتأيك بتنا حاجة أن يميتأيك بتنا أن من يقال كذبوا على ملتنياتهم فإذا قال العبد من يقال ملتنياتهم فإذا قال العبد الحمد لله رب العالمين قال الله تعالى حمدني عبدي. وإذا قال الرحمن الرحيم قال الله تعالى أثنى علي عبدي. وإذا قال مالك يوم الدين قال الله مجدني عبدي إلى آخر الحديث. هذا لا بعندك أثبت سنت صانع يسكده በጣም ብዙ ሰው ይሰግዳል። ለሁሉም አላህ እንዲህ ይመልስለታል አይደል? እንዴት ብሎ መጠየቅ ይቻላል? አይቻልም። ምክንያቱም አላህ ቻይ ነው። አንተ ከፍጡራን አንፃር ካሰብከው ይሄ የማይቻል ነገር ነው አይደል? ግን እኛ የምናወራው ስለ ፈጣሪ ነው። አላህ ቻይ ነው። በቃ እሱ የነገረንን መልእክተኛው የነገሩንን ሁሉ እንዳለ መቀበል ይቻላል።